ሚኪ የሚባል ቆንጅዬ ልጅ አታውቅም? ፀጉሩ ሉጫ ሚኪ የሚባል ቆንጅዬ ፀጉሩ ሉጫ ሚኪ ነው እንደዚህ የሚለው ሚኪ ነው እንደዚህ የሚለው። አዎ 11 ሰው አንዳንድ አበባ ጋይስ 11 ሰው አንዳንድ አበባ እሱ ግብዳ ነው ይቀርብኝ። እኔ እኮ ከኔ አንስ የሚመስለኝ ነው። 11 ሰው አንዳንድ አበባ እንደ ሚኪማ ሆን ብሎ አውቆ 11 ሰው 11 ሰው እሱማ ራስ ጋይስ ትሪፕል ጋይስ 3 ታይምስ ጋይስ ዘሚካኤል ትለዋለ ቦታው ላይ እናትዬ አቤት የኔ እኮ አበባዎች እኮ አበባ ማኪ ጋይስ ትሪፕል 3 ታይምስ ሄዊዬት ሄደች የኔ እናት ነይ እንጂ ማሬ እታለም ነይ እንጂ የኔ ማር ነይ ቆይ ሼር ላድርግላት ቆይ እየጠበቅንሽ ነበር እኮ ተዘጋጅተን ማን ነው ተዘጋጅተን ልሽ የጠበቅንሽ ነበረ ቆየሽብን ሄዊዬ ጋር ቆይ ሼር ላድርግላት ቤተሰቦቼ አደራ ትሪፕሉ ሊጀምር ነው። ሄዊ ቢሮ ለመጻፍ ሀዊ ብዬ ነው የጻፍኩት። ምን ይሻለኛል እናንተ ደደብ። ትሪፕሉ ጀምሯል ቤተሰብ ትሪፕሉ ጀምሯል ፋሚሊ ትሪፕሉ ጀምሯል ፈርስት ማይሰልፍ ጋይስ ጀምሯል ትሪፕሉ ጀምሯል ጋይስ ሌትስ ጎ ይመችሽ አባቴ ጋይስ ትሪፕል ይመችሽ አባቴ ጋይስ ትሪፕል 3 ታይምስ ጀምሯል ጋይስ ጀምሯል ትሪፕሉ እንዳያልቅ ሳንጠቀምበት ጀምሯል ትሪፕል 3 ጊዜ እጥፍ ነው የሚያደርገው ጋይስ ተከሸኩት ሃኒ ፋሽን ሃኒ አለችልክ እናትክ ጋይስ ትሪፕል 3 ታይምስ ሌትስ ጎ ጋይስ 3 ታይምስ ጋይስ ልዩነታችን ሰፊ ሲሆን ያስ ያረጋችሁት ልዩነታችን የማይደርሱበት ቦታ ሲሆን ያዛል ትሪፕል ጋይስ 3 ታይምስ ትሪፕል ለያላችሁ ጋይስ ፎሎ እያደረጋችሁልኝ ቶፕ 1 ቶፕ 2 ቶፕ 3 ሌትስ ጎ የማይደርሱበት ቦታ ሲሆን አሁን ልዩነታችን ሰፊ ነው። በቃ ያዙት አትስጡ። ታፕታፕ ብቻ ቤተሰብ ድምፅሽ ግን የሆነ ሰቅጣጭ ባህሪ ያለው አም ሶሪ ፎር ዛት በኢየሱስ ምንድን አይነት ድምፅ ነው? ምንድን ነው ግን አንቺ ምንድን ነው እንደዚህ አይነት ሰቅጣጭ ድምፅ እንዴት ሊኖርሽ ቻለ? እንዴት የኔ ድምፅ ይሰቀጥጣል? ሌላ የለክም። የኔ ድምፅ ደግሞ ድምፅ ሲሆነባቸው የሆነ ከርዳጅ ባህሪ ያለው ይከረድዳል ይሰቀጥጣል። ሰዎች እንዳሉ አታውቅም። ድምፅ ሱስ የሆነባቸው ሰዎች እንዳሉ አታውቅም። የኔ ድምፅ ሱስ የሆነባቸው ሰዎች እንዳሉ አታውቅም። ድምፄ እኔ አላምንም። ጋይስ ሼር አርጉት ጋይስ ሼር አርጉት። እኔ በዚህ ሰዓት እንደው ልቤ ርክት ብሎ የልቤን አግኝቼ አሸንፊያት የወጣሁበት ቀን ትዝ አይለኝም ጋይስ። እኔ ምንድን ነው እባካችሁ? ለምሳሌ ሶ ስዊት ቴንክ ዩ አብዲ ቋቋ አብዲ አንተ ወንድ ነህ እኮ ሴቶችን ነው እኔ ሱስ የሆነባቸው የኔ ድምፅ ያልኩት። እኔ ባለ ትዳር ነኝ። ወንድ ልጅ ከኔ ድምፅ ጋር ሱስ ሊይዘው አይገባም። ኖ ብራዘር ኖ አብዲ ነው ቂጥን ወተፈስታሽ ቃምጥ ይወጣ በላ አብዲ አትበል ዲዲ አሸንፈን ተረጋጋ። አሁን ዩቱብ ልዝጋ። ዩቱብ ላይ ያላችሁ ሰዎች ባይ ሲያስቀምጥ እጅ ከፉን የተያዘው አብዲ እንኳን እሳይ ደግ አደረገ። እንኳን ወይ አብዲ እኔ ኤስኦኤስን አድርጋል እንኳን እሳይ ደግ አደረገ አብዲ። አሁን እናሸንፍ የምጋብዝ ሙዚቃ ትሰማለሽ? ምንም አይነት ሙዚቃ እንዲጋብዝኝ አልፈልግም ሴትዮ።